ሶሊግም ማለት ነው በታብኔት ነው እንደ አንቺ አቤላን ወደ አንቺ የምትመልሺ ያኔ ይቅርታ የሚቀበለው እናንተ የምትቀበሉት የቡታጅራ ሰዎች በስጦታ ነው እንዴ? ማናውቁ አዲስ ነገር እያመጣችሁ ነው ባይዘው ማለት ነው። ሶሊያና እሳይ አቤላ ማለት ነው ወደ አንቺ ባይጣጋ ደስ ይለኛል። ከዚህ በኋላ ማለት ነው እናቴን ከሌላ ሰውን ብዙ ነገር ስላየሁት ወደ አንቺ ባይጣጋ በቃ አይደል? እናንተ ከአንድ ማትማሩት ናቸው ሲጀመር ማለት እኛ ተመልካቾቻችን ራሱ እየተማረን ነው ከእናንተ መጥፎን እየጣለን ጥሩን እየተማረን ነበር። ግን አንቺ ያደረግሽው ነገር ምንም ትክክል አይደለም። ለአቤላ አልነገርሽ ባለፈው ነገር አሁን ምን የሚያውቀው ነገር ታሪክ የለም። ማንም ቢነገር እኔ አይደለም እኔ በስተክክል ነው የመጣሁት ወደ አንቺ ብቲ ማንም በቃ እሱም ያምነው ነገር ነው። ለምን ነግረሽ ነው ለምን የምትለሚ ወይስ ስራ ፈልግ እንደዚህ ያውናል አይደል? እንደዚህ መሆን ስላለበት ነው ቪው እንዲወጣላችሁ ምናምን በእናንተ ሰፈሩ መጀመራችሁ ነው። ያኔ እንደዚህ ማድረግ መጀመራችሁ ነው። እንደ አብርሃም ስልክ ሽጬ ነው ለአባቴ ያስቀመጥኩ። አንቺ ለአባትሽ ደግሞ አንቺ ምንድን ነሽ ደግሞ በዚህ ዲሚ አባትሽ ምትይ ኢትዮጵያ ላይ ቁጭ ብለሽ ምንድነው ታብኔት በምትገዢ ብር ምን ማድረግ ይቻላል? ምን ማድረግ ይቻላል? ታብኔት ማለት ከስልኩ እንኳን የቀነሰ ብር ነው። ከስልክና ታብኔት የትና የት? ከስልክ ሶስተኛ ደረጃ እያዝብሉ አሁን ስልክ $300 ከሆነ ታብኔት ወይ $100 ወይ $70 እንደዛ ነው። የትኛ የት? ታብኔት እኮ ማለት በጣም ትንሽ ብር ነው። እችን የምታክል ብር ራሱ የለሽም እንደ ሶሊያና ባይዘው ተማሪ ነሽ። ኦኬ አንቺ ስጦታ ገዘሽ አልገዘሽ በስጦታ አይደለም ሰውን የሆነ ወደ ራስሽ መመለስ የምትችይው ይቅርታ እንዴት ሰውን ገዝቶ ይቅርታ አድርግልኝ ይላል በስጦታ ማለት ነው። ይሄ ስጦታ ነገር ያስቃል። ባይዘው ማለት ያስቃል። በሰባ ብር ታብኔት ነው እንደ አንቺ ባይዘው እኔ በዚህ ሀገር ነው ሰባ ብር እያልኩ አሉት ታብኔት በሰባ ብር ታብኔት ሰውን መግዛት ይቻላል እንዴ? ይቅርታ ማድረግ የሆነ አድርግልኝ ማድረግ ይቻላል። ሰውን ይሄ ማለት መግዛት ነው። ስለዚህ ሰውን በቃቃ አትግዙ። የምር ይደብራል። ሰውን በቃቃ አትግዙ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? የኔ ቤተሰቦች ማለት የኔ ምርጦች እኔ የምላችሁ ማለት ነው። ባይዙ ትላንትና በጣም ተናድጄ ነበር። በጣም የሚያናድደው የትላንትና ነገር ራሱ በጣም የሚያናድደው በጣም የሚዘጋው ነገሮች ናቸው ሰሞኑን እየተፈጠረ ያለው። ሶሊያናም ደግሞ በጣም የሚዘጋው ነገር ነው ሰሞኑን እየፈጠርሽ ያለሽው። በጣም የሚያስጠላው ይሄ ሙድ አይነፋልሽም። በመጀመሪያ ያደረግሽው ነገር በጣም ስለሚያስጠላ እንደዚህ አይነት ነገር ላይ አትገቢ ሶሊያና። የትኛው ድራማ ቢሆንም እይታ እንዲኖር ከፈለጋችሁም በጣም ራስሽን ይብና አይደል ሌላ ነገር ውስጥ አትክተቺ። ሰው እንዲሰደብ አታደርጊ በዚህ እድሜሽ ማለት አንቺ ህፃንሽ። ትልልቆቹ ከፈለጉ የፈለገ ነገር ይስራ እንጂ በጣም የሚያስጠላብሽ ሶሊያና። የምር በስጦታ አሁን አቤላ ኦኬ ይቀበልሽ ጥሩ ነው። ግን ሶሊያና አቤላ ግን ይወድሻል። እንደሚወድሽ የምናውቀው ነገር ነው። ግን ቢሆንም እኔ እንጃ በጣም ያስጠላል። የሚያስጠላ ነገሮችን አደረግሽው። ብቻ እናንተም ተረዱ። የእነዛን ቪዲዮ የሚታዩ ከሆነ ተረዱ። በጣም ነው የሚያስጠላው። በጣም ነው የሚያስጠላው። ማርቲ ደግሞ ሊድ በቃ እያልች ሲጀመር እድሜሽ ቆስቁሷል። እኔ ስንት ቀን ነው የምነግርሽ እድሜሽ እንደቆሰቆሰ ማለት ነው።